በእርግጥም እነግራችኋለሁ የሰው ልጅ በሕይወቱ ከሚያከናውናቸውና ከሚሰራቸው በርካታ ጉዳዮች መካከል አንዱና ዋነኛው ራሱ ላይ የሚሰራው ሀብቱ ነው። እሱነቱን ከፍ ሊያደርገው ዝቅም ሊያደርገው የሚችለው። ምክንያቱም የሰው ልጅ መጀመሪያ ራሱ ላይ ካልሰራ ሌላውን አካል እንዲሰራ የማድረግ አቅም አይኖረውም። መጀመሪያ ግን ራሱ ላይ የሚሰራ ከሆነ እሱነቱን የሚያበለጽግ ከሆነ የሚያሳድግ ከሆነ ሌሎቹም ያንን መንገድ ተከትለው የእርሱን ፈለግ በማየት የራሳቸውን ዳና አለያም መንገድ እንዲፈልጉ ያደርጋቸዋል። ማንም በማንም ሕይወት ተሰፍሮ አይኖርም። ሰው የራሱ ሕይወት፣ የራሱ ሐሳብ፣ የራሱ ምልከታ አለውና ወደዚህ ምድርም ሲመጣ እነዚህን ሁሉ ነገሮች ጠቅልሎ የመጣ ሰው ነው። ስለዚህ ወዳጆቼ አሁንም ይህንን ቪዲዮ የምትከታተሉ ሰዎች በእርግጠኝነት ደግሜ ደጋግሜ የምናገረው ሕይወት በእናንተ ምዕራፍ ውስጥ ምን ያህል ተጉዛለች? የሕይወትስ ገጽታ የትኛው አስከፊ የትኛው ደግሞ ጣፋጭ ሆኖ ወይንም ማስደሳች ሆኖ እናንተነታችሁን ገዝቷችኋል? በእርግጥም ሕይወት ዘርፈ ብዙ ነች። ዘርፈ ብዙ የሆነችውን ሕይወት ተሸክመናት የምንንቀሳቀሰው እኔና እናንተ ነን። አሁን በዚህ ምድር ላይ የምንሰራቸውን የምናንቀሳቀስበትን እንደዚሁም ደግሞ የምንንቀሳቀስበትን ነገር በሙሉ የፈጠሩልን ሰዎች ናቸው። እነዚህ ሰዎች የራሳቸውን ሕይወት ለማቅለል ሲሉ ወይም ደግሞ የሕይወት መስመራቸውን ውጤታማና ስኬታማ ለማድረግ ሲሞክሩ ለሰዎች ተርፈዋል። እነርሱ ያመጡትን ከአእምሯቸው አንቅተው ያወጡትን ነገር ለኛ ስለሰጡን እኛነታችን በዛ ሕይወት ውስጥ ዛሬ እየተራመደ መልካም ነገር እየሰራ ነው። እኔና እናንተስ ይዘን የመጣነውን ነገር ይዘነው ሳንመለስ የሚጠቅም ነገር ለዓለም ሰርተን የምናልፍበት ጊዜ መቼ ነው? እንግዲህ እቺ ዘርፈ ብዙ የሆነችው ሕይወት እኔና እናንተን ወደዚህ ምድር ላይ አምጥታ አሁን እንድንቆም ካደረገችን ወይንም አሁን በሕይወት ቆመን ከተገኘን ምን ልናደርግ ያስፈልገናል? በርካታ ሰዎች የሕይወታችንን ገጽታ አበላሽተናል። ትላንትናችንን አጠይመናል። ዛሬም ያንን የትላንትና ሕይወታችንን እያሰብን ወይኔ እያልን ራሳችንን እየወቀስን ትላንትና እኮ እንዲህ ባደርግ ኖሮ ዛሬ እንዲህ አልሆንም ብለን ራሳችንን አሁን ላይ ሆነን ስናስጨንቅ እንገኛለን። በእርግጠኝነት የምነግራችሁ ነገር የትላንትናን ነገራችን ትላንትና አልፎ ተቋጭቷል። የዛሬ ነገራችን እየሄደ ነው፣ አልቆምም፣ በሕይወት ነው ያለው። እየሄደ ያለውን ይህንን ዛሬነት ደግሞ ወደ አሁንነት ቀይረን አሁን መስራት ካልቻልን ይሄም ትላንትና ይሆንና ነገን ደግሞ እንዳንሰራ ወቅሶን እንድንቆም እንዳንንቀሳቀስ ያደርገናል። የሕይወት ገጽታዋ ብዙ ነው።